አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያችኋለሁ። ሰላማችሁ በዘት ተረፍረፍ ይበልልኝ። ያው ሁልጊዜም እንደተለመደው ስለ ልማት ስለ አትክልት አወራችኋለሁ። ስለ ግቢ ጽዳት ያው አካባቢ ውስጥ ማለት ነው። እኔ በምሰራበት ቤት እኔ የምኖረው ዱባይ ውስጥ ነው፣ ግን እኔ በምሰራበት አካባቢ ግቢያቸውን ያለማሉ። ያው እነሱ ባያለሙም ሰው ቀጥረው እንዲያለማላቸው ያደርጋሉ ማለት ነው። ስለዚህ ዛሬ ደግሞ ያመረኩትን ቲማቲም ይዤላችሁ መጣሁ። እንግዲህ እኛም በሀገራችን በቤታችን ሂደን እንደዚህ ጓሯችንን ብናለማ በትንሹ ማለት ነው። ያው ዛሬ ሀገራችን ቲማቲም በጣም ውድ ነው፣ እያያችሁት ነው። ስለዚህ ባለፈው አሳይቻችኋለሁ። ገና ቅጠሉ ላይ ጓሯችንን እናልማ እያልኩኝ ነው። በሀብታም ሀገር ግቢያቸውን አልምተው እንደዚህ ያመረቱ እኛ ድሆቹስ መግዣ የሌለን ማለት ነው ምን እንጠብቃለን? ስለዚህ ተነስተን በአቅማችን ያለንን ጓሮ ማልማት አለብን ማለት ነው። ውድ ሀገሬ ልጆች እኛ ውሃውን ሁሉን ተሰጥቶናል፣ ግን በጣም ስንፍና ይበዛል እኛ ሀገር ማለት ነው። ስንፍና አለብን ማለት ነው። ስለዚህ እኛ ዱባይ ስንኖር ግብርና ያለ አይመስለንም። ሳውዲም ያለን ስንሄድ ያው እኛ ሀገራችን ላይ ሳውዲ ሄደች ዱባይ ሄደች ሲባል ግብርና ያለ አይመስለንም። የተለየ ነገር ያለ ነው የሚመስለን። ሳውዲም እኔ ሰርቼ አውቃለሁኝ። ሳውዲም ከዚህ የበለጠ ነው ቲማቲም የሚመረተው ማለት ነው። ይሄ እንትኑ ፍልፍል ባሪት የሚባለው በእኛ ሀገር ባላውቀውም የቃሪያ ሆኖ ትልቁ አለ አይደለ? እሱ ምናምን በጣም ነው የሚመረተው። ግን እነሱ ሄደው ባይሰሩም የእኛን ቢጤ ድሃ ቀጥረው ያሰራሉ። እኛ ግን በራሳችን የሰውን ሀገር ሂደን ተምናለማ የሰው ሂደን ገበሬ ተምንሆን እንደዛ አድርገን ጓሯችን ላይ ዘርተን ብናለማ ቢያንስ ወጪ እንቀንሳለን ማለት ነው። ዛሬ ስናየው በሀገራችን ቲማቲም ስንት ብር እንደሆነ እኔ ከምነግራችሁ እናንተም ታውቃላችሁ ውድ የሀገሬ ልጆች። ስለዚህ በሰው ሀገርም ላይ ያለነው በሀገር ላይም ያለነው ነቃ ብለን ባለን ነገር ራሳችን እየሰራን እንለውጥ ነው የምላችሁ የሀገሬ ልጆች። የቲማቲም ደስ ሲያምር ማለት ነው። ይሄ አሁን እኛ ሀገር ስንት ብር እንደሆነ ታውቁታላችሁ። ትንሽ ናት ግቢዋ ደግሞ። እኛ በጣም ብዙ መሬት ያለን ልጆች ነን። አብዛኛዎቹ በጣም ብዙ መሬት አለን፣ ግን ሰርተን አልተጠቀምንበትም። ሁላችንም በባህር በተለያየ ይህን ያው አንዳንዶቻችንም እሺ ጥሩ ነገር ይገጥመናል፣ ግን አብዛኞቻችን ደግሞ ወይ ሳይሳካልን ይቀራል። ስለዚህ በሀገራችን ባለን ነገር እንስራ፣ እንበርታ። ቲማቲም ዛሬ ስንት ብር እንደሆነ ያው ሁላችንም እናውቃለን። ተመልከቱ፣ ይሄ አሁን የሚመረተው ዱባይ ውስጥ ነው ማለት ነው። ትንሽዬ ግቢ ውስጥ ነው ተለምቶ ማለት ግቢ ውስጥ አይታችሁታል። ብዙ ጊዜ እኔ ቪዲዮ የምሰራው እንደዚህ አይነቶቹን ነው። ያው አሁንም ወደ ስራ እንግባ ማለት ነው። ስራ ያስከብራል፣ ስራ ያኮራል። በጣም ከምንም በላይ ዝቅ ብሎ መስራት ከፍ ያደርጋል። እና አሁንም ወደ ስራ እላችኋለሁ ውድ የሀገሬ ልጆች። ኢንሻአላህ በቅርቡ ሀገሬንም ገብቼ እየሰራሁኝ አሁን የሰራውን ታይሆን ነው ማሳያችሁ። እኔ ደግሞ ሰርቼ የማሳይባችሁ ቀን ሩቅ አይሆንም፣ ቅርብ ነው ኢንሻአላህ ባላ ፍቅር ማለት ነው። በሌላ ቪዲዮ እስከምንገናኝ ያው ተወዲሁ እሰናበታለሁ። እንግዲህ ይጣማል ብላችሁ ካሰባችሁ እናንተ ደግሞ ላይክ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ እንድታበረታቱ በትህትና እጠይቃለሁ የሀገሬ ልጆች።